ጉባኤና ደረጃ መምሪያ ኃላፊ፣ ሌሊት በአገልግሎት እግዚአብሔርን ስታመሰግኑ ያደራችሁ ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤት ዘማሪያን፣ አገልጋይ ካህናት፣ ዲያቆናት፣ ከሩቅም ከቅርብም ይህን በዓል ለማክበር የተሰበሰባችሁ አባቶች ምዕመናን፣ እናቶች ምዕመናት፣ እንዲሁም ሕፃናት ሁላችሁም በወደደን ባከበረን እስከ መስቀል ድረስ ከአእምሮ በላይ በሆነ ታላቅ ፍቅር ባፈቀረን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ቆያችሁ? እንደምን ለዚህ ሰዓት አደረሳችሁ? አሜን። እግዚአብሔር አምላካችን እንደ ኃጢአታችን እንደ በደላችን ሳይቆጥር በምሕረቱ በቸርነቱ ጠብቆ ለዚች ለዛሬዋ ዕለት ያደረሰን ክብርና ምስጋና ለስሙ ይሁን። እልል በሉና እግዚአብሔር እናመስግን። እንግዲህ እሱን ጠርተን እሷን ሳንጠራ የማናልፋት እማ አምላክ ወላዲተ አምላክ ስሟ የተመሰገነ ይሁን። የጻድቃን የሰማዕታት የደናግል የመነኮሳት የመላእክት ስማቸው እንደየክብራቸውና እንደየማዕረጋቸው ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። በቅድሚያ እንኳን ለእናታችን ለሰማዕቷ ለቅድስት አርሴማ ዓመታዊ መታሰቢያ በዓል በሰላም አደረሰን አደረሳችሁ። ልበሉና እግዚአብሔር ታደሰ ኩን ምእመና እስከ ለሞት ወእሁበከ አክሊለ ሕይወት፣ እስከ ሞት ድረስ የታመንክ ሁን የሕይወት አክሊልን እሰጥሃለሁ። ራእየ ዮሐንስ ምዕራፍ 2 ቁጥር 10 ላይ ይህን ኃይለ ቃል እናገኘዋለን። በዚህ ኃይለ ቃል መነሻነት እግዚአብሔር እንደፈቀደ እንደወደደ ለትንሽ ሰዓታት እንማማራለን። የሚያስተምር የሚመክር እግዚአብሔር ነው። ትምህርቱን ሁላችሁም ታውቁታላችሁ። የእናታችንን የሰማዕቷን የቅድስት አርሴማን ፍቅር ያልቀመሰ አዳኝነቷን ያላየ ታምሯን ያልተመለከተ ማንም የለም። ሁሉም ታሪኳን ያውቃል። ነገር ግን በዓሉን እያከበርን የእሷን ታሪክ ሳንተርክ የእሷን ስም ሳናነሳ ደግሞ ወደ ቤታችን መመለስ ስለሌለብን ለተወሰነ ሰዓት በጥቂቱ በዚህ መነሻ እንማማራለን ማለት ነው። ይህን ኃይለ ቃል የተናገረው ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እስከ ሞት የታመንክ ሁን የሕይወት አክሊልን እሰጥሃለሁ። ሰው እንግዲህ ታማኝ መሆን አለበት። ሰው በአርአያ እግዚአብሔር የተፈጠረ ነው። ሰውን አክብሮ የፈጠረው እግዚአብሔር ነው። ስለዚህ እግዚአብሔር አክብሮ የፈጠረው ሰው ደግሞ የእግዚአብሔርን ሕግ ማክበር አለበት። በእግዚአብሔር ትእዛዝ መመራት አለበት። ስለዚህ እስከ ሞት ድረስ የታመንክ ሁን የሕይወት አክሊልን እሰጥሃለሁ። ክርስቲያን ማለት አሁን አምኖ በኋላ የሚክድ አይደለም። በመከራ ጊዜ በችግር ጊዜ ተቋቁሞ እምነቱን አጽንቶ የሚቆይ ማለት ነው ክርስቲያን ማለት ነው። ስለዚህ እንደዚህ አይነት ክርስቲያኖች ደግሞ እግዚአብሔር የሕይወት አክሊልን ይሰጣቸዋል። የሕይወት አክሊልን ያቀዳጃቸዋል። ለምን? እምነታቸው ጽኑ ስለሆነ በእግዚአብሔር ሕግ ጸንተው ስለኖሩ፣ ስለሚጾሙ፣ ስለሚጸልዩ፣ አስራት በኩራት ስለሚያወጡ፣ ሥጋ ወደሙ ስለሚቀበሉ፣ የእግዚአብሔር ሕግ በሙሉ ስለሚያከብሩ እግዚአብሔር እነኚህን ያከብራቸዋል። የማያከብሩትን እግዚአብሔር አያከብራቸውም። እንግዲህ ሁለት አይነት ነገር አለ። የሚያምን የማያምን የእግዚአብሔር ሕግ የማያከብር ሌላ አማልክት የሚያመልክ ነው። የሚያምን ደግሞ በእግዚአብሔር ሕግ ጸንቶ በእግዚአብሔር ትእዛዝ የሚመራ እግዚአብሔር 10ቱ ትእዛዛትን 6ቱ ቃላተ ወንጌልን ሕግ አድርጎ አስቀምጧል። እነኚህን ዝንፍ ሳይል ሕጉን አክብሮ የሚኖር ሰው የሕይወት አክሊልን ያገኛል ማለት ነው። ስለዚህ ብዙዎቹ አባቶቻችን ብዙዎቹ እናቶቻችን በእምነታቸው የጸኑ መከራውን ሁሉ የታገሱ በመከራ ውስጥ ያለፉ የሕይወት አክሊልን ተቀዳጅተዋል ማለት ነው። ከዚህ መካከል ስንመለከት እናታችን ቅድስት አርሴማ በዛሬው ዕለት የዕረፍት በዓሏን የምናከብርላት አንዷ እሷ ላይ ማለት ነው። ለዚህ ነው እንግዲህ እስከ ሞት ድረስ የታመንክ ሁን የሕይወት አክሊልን እሰጥሃለሁ በተባለው ሕግ የጸኑት እነሱ ናቸው። ከሰው የተፈጠረች ሰው ነች፣ መላእክት አይደለችም። ነገር ግን ከሰው ተፈጥሮ ሰው የሆነ ቅዱስ ዳዊት እንደተናገረው ልጁ ሶሎሞንን ሲመክር ምንድን ነው ያለው? ልጄ ወይ ሰው ሁን ብሏል። ሰው ሆነ መፈጠርህን ሳይሆን ሰው ሆነ መኖርህን አስብ።
ሰው ሆኖ መፈጠርና ሰው ሆኖ መኖር ይለያያል። በአርአያ እግዚአብሔር የተፈጠረ ሰው የእግዚአብሔር ልክ አይጥስም፣ አያፈርስም። መከራ ሲመጣበትም መከራውን ይቋቋማል፣ ችግሩን ይቋቋማል። በመከራ ውስጥ አልፎ የሕይወት አክሊልን ይቀዳጃል። ሁሉ ጻድቅ በጊዜ ርቱ ይላል ዳዊት። በደግ ዘመንማ ሁሉም ጻድቅ ነው፣ ሁሉም ጻድቅ ነው። መከራ ሲመጣ ነው ችግሩ እንጂ በደግ ዘመን ሁሉም ጻድቅ ነው። ክር ያስራል፣ ነጠላ ለብሶ ወደ ቤተ ክርስቲያን ይመላለሳል። ነገር ግን መከራ ሲመጣ ካልጠነከረ፣ ውስጡ በእምነት ካልጸና መከራውን መሻገር አይችልም። በደግ ዘመን ሁሉም ሰው ጻድቅ ነው። ነገር ግን መከራ ሲመጣ በመከራ ሰዓት ሁሉም ይሸሻል። ቅዱስ ጴጥሮስ እንኳን እኔ ካንተ አልለይም ሲል የነበረው በዛ በችግር ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስን ሲያንገላቱት እኔ አላውቀውም ብሎ ተናግሯል። መከራ አስቸጋሪ ነው። በኋላ ግን ተመልሶ ንስሐ ገብቷል። የመንግስተ ሰማያትን ቁልፍ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰጥቶታል ማለት ነው። ስለዚህ በችግር ጊዜ ነው ክርስቲያን ማለት። እናታችን ቅድስት አርሴማ እንግዲህ በችግር ጊዜ በመከራ ጊዜ ታማኝ ሆና የተገኘች ዛሬ ለዓለም ሁሉ መመኪያ የሆነች ለእኛ ሁሉ መዳኛ መጽናኛ የሆነች በመከራ ውስጥ አልፋ ነው። እንዲሁ አይደለም ክርስትና። ክርስትና አልጋ ባልጋ አይደለም መንገዱ፣ በመከራ ውስጥ አልፎ ነው። ብዙዎቹ አባቶቻችን አንገታቸውን ለሰይፍ ሰጥተው ነው። እናቶቻችን አንገታቸውን ለሰይፍ ሰጥተው ነው። በመከራ ውስጥ አልፈው ነው። መከራ ተቀብለው ችግሩን ተቋቁመው ነው። ስለዚህ ዛሬ እንደዚህ የምናከብራቸው እንደዚህ አማላጅ ናቸው የምንላቸው ብዙዎቻችን መተን የምንፈወስባቸው አድኝኝ እያልን የምንጠይቃት እናታችን ቅድስት አርሴማ በመከራ ውስጥ አልፋ ነው። በችግር ውስጥ አልፋ ነው። እንዲሁ አይደለም፣ አልጋ ባልጋ አይደለም። እናታችን ቅድስት አርሴማ ከየት ተገኘች ስንል ታሪኩን ሁላችሁም ታውቁታላችሁ። አባቷ ቴዎድሮስ ይባላል፣ እናቷ አትኖስያ ይባላሉ። እነኚህ ሰዎች ደጋግ ሰዎች ናቸው። እግዚአብሔርን የሚፈሩ በእግዚአብሔር ሕግ የሚመሩ ትእዛዙን የሚያከብሩ ደጋግ ሰዎች በአንድ ተወስነው በንብረት የሚኖሩ ሰዎች ነበሩ። ሁሉ ነገር አላቸው። ነገር ግን አንድ ነገር ቸግሯቸዋል። እሱ ምንድን ነው? ልጅ አጥተዋል። ብዙዎቻችን አሁን ችግረኞች ነን። ግማሹ ልጅ አጥቶ ልጅ ስጠኝ ሊል የመጣለ፣ ግማሹ በህመም ተሰቃይቶ ከበሽታው ሊፈወስ የመጣለ፣ ግማሹ ትዳር የለኝም ትዳር ስጠኝ ብሎ የመጣለ፣ ግማሹ ሀብት የለኝም ሀብት ስጠኝ ብሎ የመጣለ፣ ግማሹ ስራ ስጠኝ ብሎ የመጣለ። ችግራችን ልዩ ልዩ ነው። ይህን ችግር ደግሞ እግዚአብሔር ይሰማል፣ እግዚአብሔር መልስ ይሰጣል። እኛ ንጹሕ ከሆንን እኛ ቅዱስ ከሆንን በእምነት ከሆነ እዚህ ቦታ ላይ የመጣ ነው እግዚአብሔር ምንም አይሳ ነው። ስለዚህ ቴዎድሮስና አትኖስያ እግዚአብሔርን ጠየቁት። እግዚአብሔር ሆይ ቸግሮናል፣ ችግሩን የምትፈታ አንተ ነህ። ስለዚህ የቸገረን ደግሞ ልጅ የለንም። እስካሁን እድሜያችን ብዙ ዘመን ቆየ። ጋብቻችንም ልጅ ለማግኘት ነበረ፣ ለሌላ ነገር አይደለም። እንደ ዓለማዊ ሰው ሌላ ነገር ፈልገን አይደለም። በጋብቻ የተወሰነው ልጅ ለማግኘት ፍሬ ለማፍራት ነበረ። ነገር ግን አልተሳካልንም። ይህንን ሀሳብ አሳካልን ብለው እግዚአብሔርን ጠየቁት። ብዙዎቹን ስንመለከት እነ ጸጋ ዘአብ እነ እግዚአብሔር ልጅ ባጡ ሰዓት ወደ ቤተ እግዚአብሔር መጥተው እግዚአብሔር ልጅ ስጠን ብለው ጻድቁ አቡነ ተክለ ሃይማኖትን አግኝተዋል። እናታችን ቅድስት ድንግል ማርያም ሐናና ኢያቄም ልጅ አጥተው ለስንት ዓመታት ሲያለቅሱ መጨረሻ ላይ እሷን አግኝተዋል። የሳሙኤል እናት ሐናም እንዲሁ ልጅ አጥታ ታለቅስ ነበረ። ስታለቅስ ካህኑ ኤሊ ምን ሆነሽ ነው የምታለቅሽው? አንቺ የምታለቅሽው ሰክረሽ ነው ብሏት ነበር። አይደለም፣ እኔ ልቧ የደማ ሴት ነኝ። በችግር ነው ወደዚህ ቅዱስ ስፍራ የመጣሁት። እግዚአብሔርን የምጠይቀው ነገር አለ። ልጅ የለኝም፣ ልጅ ስጠኝ ብዬ ነበር የምጠይቀው አለችው። እግዚአብሔር ልመናሽን ይስማሻል። ሰምቷት በዓመቱ ልጅ ወለደች። ስለዚህ አንተ ለእነኚህ ሁሉ የሰማ አምላክ እኛን አሰማንም ትሰማናለህ፣ ምን ይሳናል ብለው ወደ እግዚአብሔር አመለከቱ። ስለዚህ እግዚአብሔር ልመናቸውን ሰማ። ሲጠይቁ መልካም ልጅ ስጠን ያለ፣ መልካም ልጅ ስጠን፣ እግዚአብሔርን የሚፈራ ሰውን የሚያከብር ንጽሕና ቅድስና ያለው ልጅ ስጠን። እየሄደ የሰው ገንዘብ የሚዘርፍ የሰው ሕይወት የሚያጠፋ
ዝሙት የሚዘሙት የተለያየ ኃጢአት የሚሰራ ልጅ ከሆነ አትስጠን፣ የምትሰጠን መልካም ልጅ ነው ብለው ስለጠየቁት እንግዲህ እናታችን ቅድስት አርሴማን እግዚአብሔር የአትኖስያን ልመና ሰምቶ ሰጣት ማለት ነው። የሁላችን ልመና እግዚአብሔር ይስማልን። በእርዳ እግዚአብሔር እናመስግናለን። ደስ አላቸው፣ ልመናቸው ተሳካላቸው። ሁላችሁም ተቸግራችሁ የመጣችሁ አላችሁ፣ ተጨንቃችኋል። እግዚአብሔርን ጠይቁት፣ እግዚአብሔር ምላሽ ይሰጣል። የለመኑትን የማይነሳ የነገሩትን የማይረሳ አምላክ ነው። ብዙዎቻችን ችግር ውስጥ ነው ያለነው። ይህን ችግር ለእግዚአብሔር ከነገርን እግዚአብሔር የማይፈታው አንድም ችግር የለም፣ ሁሉንም ይፈታል። አሐዜ ዓለም በእራሁ ነው። ዓለምን በመዳፉ እጁ የያዘ አምላክ ነው። ለእሱ የሚሳነው ነገር የለም። አሁን ብርሃን ነው፣ ማታ ጨለማ ነው። ማታ ጨለማ ነው፣ ጠዋት ብርሃን ነው። ይህን የሚያፈራርቅ አምላክ ነው። ሰማይና ምድርን የፈጠረ አምላክ ነው። እኔና እናንተን የፈጠረ አምላክ ነው። ትንሿን መሻታችንንማ ምላሽ ለመስጠት ጊዜም አይፈጅበትም፣ ምላሽ ይሰጣልና እግዚአብሔር ልመናችንን ምላሽ ይስጠን። ስለዚህ ልመናቸውን ተቀብሎ ምላሽ ሰጣቸው። እናታችን ቅድስት አርሴማ ተወለደች፣ በቤታቸው ደስታ መላ። ስለዚህ እያደገች ስትሄድ ምን አሉ? ከዚህ በኋላ ይችን ልጅ እንደ ሐናና ኢያቄም እመቤታችን ድንግል ማርያምን ወስደው በቤተ መቅደስ ነው ያስቀመጧት፣ በቤተ መቅደስ ነው ያሳደጓት። ለዚህም የአምላክ እናት ለመሆን በቅታለች። ልጃችንን በቤተ ክርስቲያን ማሳደግ አለብን። በአባቶች እግር ስር ቁጭ ብላ ትሕትና መማር አለባት። ቃለ እግዚአብሔር ማወቅ አለባት። ስለ እምነቷ ማንነት በደንብ አድርጋ መረዳት አለባት። ስለዚህ ከእኛ ጋር ትቆይ ብለን እዚህ አናቆያትም፣ ወደ ቤተ እግዚአብሔር ወስደን እንድትማር ማድረግ አለብን ብለው ሁለቱም ተመካክረው ወሰኑ። ወደ ቤተ እግዚአብሔር ሄዳ እናታችን ቅድስት አርሴማ ስለ ሃይማኖቷ መማር ጀመረች። ማንነቱን ማወቅ ጀመረች። ሃይማኖት ማለት ምንድን ነው? ክርስቶስ ማለት ማን ነው? እኔን የፈጠረኝ ማን ነው? እኔን እያመረኝ ያለ ማን ነው? ስለዚህ ቀጣይስ የኔ ህይወት ምንድን ነው የሚሆነው እያለች መመራመር ጀመረች። በአባቶች እግር ስር ቁጭ ብላ ሐዲሱን ብሉይን በደንብ አድርጋ ተማረች፣ ተመራመረች። ስለዚህ እድሜዋ እየገፋ ሲሄድ እያደገች ስትሄድ ይችላል አቅመ ሔዋን ደርሳለች አሉና እናትና አባቷ ማጋባት አለብን ብለው ጠየቋት። ምንድነው ያለችው? እኔ ከዚህ በኋላ የሰማያዊው የኢየሱስ ክርስቶስ ሙሽራ እንጂ እኔ ሌላ ሙሽርነት አልፈልግም። ስለ ማንነት አውቄያለሁ፣ ተረድቻለሁ፣ አስተምራችሁኛል፣ አስረድታችሁኛል። እናቴ አባቴ እናንተን ማስቀየሚያ አይደለም። ነገር ግን እኔ ለምድራዊ ሙሽርነት ለጋብቻ አልታጨሁም። የታጨሁት ለሰማያዊ ሙሽርነት ነው። እኔ ከዚህ በኋላ ተመልሼ ወደ ዓለም አልገባም፣ ዓለምን አልፈልገውም። ሐዋርያው ቅዱስ ጳውሎስ ተናግሯል። ኦ አኀው የታፍቅርዎ ለዓለም ወኢይዝሃሎ ውስተ ዓለም። ዓለሙን ኃላፊ ንብረቱን ኃላፊ እስመ ኩሉ ኃላፊ ውእቱ ብሏል። ወንድሞች ሆይ ይህን ዓለም አትውደዱት፣ ዓለሙም ኃላፊ ንብረቱም ኃላፊ ሁሉም ኃላፊ ነውና ብሎ ተናግሯል። ይሄን ቃል በደንብ አድርጌ አንብቤዋለሁ፣ ተረድቼዋለሁ። አባትና እናቴ እንዳትቀየሙኝ፣ እኔ ምድራዊ ሙሽራ አይደለሁም። በዚህ ዓለም በትዳር ተወስኜ መኖር አልፈልግም። የእግዚአብሔር አገልጋይ መሆን ነው የምፈልገው አለች። አያችሁ፣ ምንኛ መታደል ነው! ምንኛ መመረጥ ነው! ተመርጣ እኮ ነው፣ ታድላ እኮ ነው። ዛሬ እኛን ለማዳን እኮ አስቀድማ ተመርጣ እኮ ነው። ዛሬ ለእኛ መጽናኛ ለመሆን አስቀድማ በእናቷ ማኅፀን ተመርጣ ነው። ስለዚህ እነሱም እንደዚህ ስትላቸው ምንም ማድረግ አልቻሉም። ከጊዜ በኋላ ጨካኝ ንጉሥ ዲዮቅልጥያኖስ የሚባል ነገሰ በአገሩ። በነገራችን ላይ እናታችን ቅድስት አርሴማ መልከ መልካም፣ በመልኳ የምትማርክ፣ ደም ግባቷ ለሰው የሚገባ ይሁን የምታሰኝ በጣም የከበረች ያማረች ነበረች። ስለዚህ ዲዮቅልጥያኖስ በነገሰ ጊዜ ትዳር መሰረታለሁ፣ ሚስት እፈልጋለሁ አለና በየሀገር ሁሉ ሰዓሊያን አሰማራ። ቆንጆ ስታገኙ ስላችሁ ለኔ አምጡልኝ፣ ለኔ ባለቤት የምትሆን እፈልጋለሁ። እኔ በምገዛበት አውራጃ ሁሉ ተንቀሳቅሳችሁ ሄዳችሁ መልከ መልካም የሆነችውን ደም ግባት ያላትን ሴት መርጣችሁ በስዕል ስላችሁ አምጡልኝ። ስለዚህ እኔ
ማግባት እፈልጋለሁ፣ ኑሮ መያዝ እፈልጋለሁ ብሎ ሰዓሊያኑን አሰማራ። ሰዓሊያኑ ተሰማርተው ሲሄዱ እናታችን ቅድስት አርሴማ ከደናግላን ጋራ በገዳም ነበር ያለችው። እየጾመች እየጸለየች ስለ ዓለም ሁሉ ማራቸው እያለች እየለመነች በገዳም ተወስና ነበር የምትኖረውና እነኛ ሰዓሊያን እዛ ገዳም ደረሱ። ስዕሏንም ሳሉና ወስደው ለዲዮቅልጥያኖስ ሰጡት። እሱም ሲያያት ደምግባቷ አጓጓው። ስለዚህ ይችን ባለቤት አድርጌ መርጫታለሁ፣ ሄዳችሁ አምጡ ብሎ ወደ ገዳሙ ሲልካቸው እግዚአብሔር ቅዱሳኑን አሳልፎ አይሰጥም። እሷ አስቀድማ ተነስታ በመንፈስ ቅዱስ ተደርታ ከዚያ ከገዳም 75 ወንዶችና 39 ደናግላን ሴቶች አስከትላ አርማንያ ወደሚባል ሀገር ሄዳለች። ከሮም እነኛ ሰዓሊያን ነበረችበት ቦታ ተመልሰው ሲመጡ ሊያገኟት አልቻሉም። የለችም። ተመልሰው መጡና ለንጉሱ አስረዱት። ማግኘት አልቻልንም፣ አስቀድማ ነበረች፣ ስዕሉንም የሳሉ እሷን አይተን ነበረ። ነገር ግን አሁን ተመልሰን ስንሄድ ማግኘት አልቻልንም፣ ምን እናድርግ? እሱም በደምግባቷ ተማርኳል። ካሁን ማግኘት አለብኝ እያለ በልቡ ይጓጓል። ማግኘት ግን አልቻለም። ማፈላለግ ጀመረ። ከረጅም ጊዜ ቆይታ በኋላ በአርማንያ ሀገር እንዳለች ተነገረው። ወደ አርማንያ መልእክት ላከ። በአርማንያ የሚያስተዳድረው የእሱ ሹመኛ የሆነ ድርጣድስ የሚባል ንጉሥ ነበር። ስለዚህ ለሱ ምን ብሎ ነው መልእክት የላከው? አንዲት ቆንጆ ሴት በገዳም ተቀምጣ ስዕሏን ስለው አምጥተውልኝ፣ ስለዚህ ስዕሏን ካገኘው በኋላ ተመልሰው ሲሄዱ እሷን ማግኘት አልቻሉም። መርጫት ነበረ ለትዳር፣ ስለዚህ የመጣችው በአንተ አካባቢ ነው ብለዋል። ስለዚህ አንተ ያችን ሴት ፈልገህ ወደ እኔ እንድትልክልኝ ብሎ መልእክት ላከ። እናታችን ቅድስት አርሴማ በዋሻ ከደናግላን ጋር ተቀምጣ ትጾም፣ ትጸልይ፣ ታዝን፣ ታለቅስ ነበረ። የዚህ ዓለም ኃላፊ ነው፣ ጠፊ ነው። ጌታ ሆይ ማረን፣ ይቅር በለን፣ ራራልን፣ መንገዴን እንዳይሰናከልብኝ፣ ሰይጣን እንዳያሰናከልብኝ እስከ መጨረሻ እንድዘልቅ አድርግ። አንተ እስከ ሞት ድረስ የታመንክ የሕይወት አክሊልን እሰጥሃለሁ ብለህ ተናግረሃል። እስከ መጨረሻው ድረስ ጸንቼ ካልቆየው ያን የሕይወት አክሊል ማግኘት አልችልም። ያን የሕይወት አክሊል ለማግኘት እስከ መጨረሻ ድረስ መጽናት አለብኝ። የምታጸናኝ ደግሞ አንተ ነህ። አግዛኝ፣ እርዳኝ፣ ሰይጣን እንዳያደናቅፈኝ። ሰይጣን ቀናተኛ ነው፣ በዚህ መካከል ገብቶ ወደ ሌላ ሊገፋኝ ይችላል እያለች ወደ እግዚአብሔር ትጸልይ ነበረ። ስለዚህ በዚያች ሀገር ላይ ክርስቲያንን ያሰቃያሉ። እሷ በዋሻ ሆና ትመለከታለች። ክርስቲያኖቹ ይጮሃሉ፣ ይገረፋሉ፣ ይሰቃያሉ፣ መከራ ይደርስባቸዋል። ስለዚህ ወደ እግዚአብሔር ጸለየች። እግዚአብሔር ሆይ ክርስቲያኖች እንዲህ መከራ የሚደርስባቸው የሚያለቅሱት የሚጮሁት ለምንድን ነው? ሰው አድርገህ ፈጥረሃቸዋል። ነገር ግን መከራ እየበዛባቸው ነው። ከመከራቸው አቅልላቸው። ይህን መከራ የሚያበዙት ደግሞ የሰይጣን ማደሪያ የሆኑ ሰዎች ናቸውና አንተ እነኚህን ክርስቲያኖች ታደጋቸው እያለች ወደ እግዚአብሔር ስትጸልይ መላእክት የብርሃን አክሊል ይዘው ሲወርዱ ተመለከተች። መላእክት የብርሃን አክሊል ይዘው ሲወርዱ ተመለከተች። ይሄም አለ እንዴ? ይሄማ ትልቅ ነገር ነው። ይሄ የብርሃን አክሊል የሚወርደው ለእነዚህ ለሚሰቃዩት ክርስቲያኖች ነው። እኔም የዚህ እድል ተካፋይ መሆን አለብኝ። አያችሁ፣ በመንፈሳዊ ነገር መቅናት ማለት እንደዚህ ነው። በመንፈሳዊ ነገር ቀናች። እናታችን ቅድስት አርሴማ ተመለከተች። የብርሃን አክሊል መላእክት ይዘው ሲወርዱ ለነዚያ መከራ ለበዛባቸው፣ ለሚደበደቡት፣ ለሚገረፉት ለክርስቲያኖቹ የተዘጋጀላቸው ይሄ ነው። ቅድስት አርሴማ በዚህ ዓለም ላይ መከራ ቢበዛባቸው፣ ቢገረፉ፣ ቢሰቃዩ፣ በሰይፍም ቢሰየፉ፣ ነገር ግን ይህን የብርሃን አክሊል ይቀዳጃሉ። በማያልፈው ዓለም ደግሞ በክብር ይቀመጣሉ። ከአርዕስተ አበው ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ጋራ
ይተካከላሉ። ስለዚህ ይሄ የብርሃን አክሊል የሚወርደው ለእነዚህ መከራ ለበዛባቸው ክርስቲያኖች ነው አላት። ስለዚህ ይሄ ከሆነማ እኔም ወደዛው መሄድ አለብኝ አለችና ወደ መከራ ወደ በዛበት ወደሚያሰቃዩት ሄደች። ሲያዩት ልዕልት ትመስላለች። አዩአትና እመቤቴ ሆይ አንቺን ደግሞ እዚህ ምን አመጣሽ? አንቺ እኮ ከእልፍኝሽ መውጣት አልነበረብሽም። አንቺን የመሰለ መልከ መልካም፣ አንቺን የመሰለ ቆንጆ እንዴት እዚህ ቦታ ምን ታረጊ መጣሽ? ምን ታረጊ መጣሽ? እንዴት ለቀቁሽ? አንቺ እኮ የንጉሥ ባለቤት ሆነሽ ንግሥት መባል ነበር ያለብሽ። እዚህ መከራ ቦታ፣ ችግር ቦታ ምን ታረጊ መጣሽ ሲላት እኔ የምድር ንግስና አልፈልግም፣ የምፈልገው ሰማያዊ ንግስና ነው። የዚህ ዓለም ንግስት ነገ ጠዋት ትሞታለች። በዚያኛው ዓለም ግን ንግስት መሆን አትችልም መልካም ስራ ካልሰራች። እኔ ግን በዚህ ዓለም መልካም ስራ ሰርቼ መከራውን ችግሩን ተቋቁሜ በዚያኛው በማያልፈው ዓለም ንግስት መሆን እመርጣለሁ። የዚህኛውን የኃላፊው ዓለም ንግስና አልፈልግም ብላ ስትናገር፣ ስለዚህ ያ ጨካኝ ክርስቲያኖችን የሚደበድብ ምንድን ነው ያለው? ለእኔ ባለቤት አድርጌ ላኑሮሽ አላት። የሚጠይቋት እኮ ነገስታቱ ናቸው። እሷ ግን ለዚህ ምንም ደንታም የላትም። የምትፈልገው ሰማያዊ ክብር እንጂ ምድራዊ ክብር አልነበረም። እኔ ይህን አልፈልገውም፣ አንተ እድው ከሃዲ እፈር። እኔ የመጣሁት የብርሃን አክሊል ለመቀበል ሰማዕትነት ለመቀበል ነው እንጂ እኔ ከአንተ ጋር በጋብቻ ተወስኜ ንግሥት ለመባል አልመጣሁም። ይህን ቃልህን ይህን አነጋገርህን ቀይር አልፈልግም ብላ ተናገረች። ስለዚህ ወደ ንጉሱ ወደ ድልጣድስ ይዟት ሄደ። እሱም መልኳን ሲያይ መልኳ አማለለው። በኃይል አስቀምጣለሁ ብሎ ከዙፋኑ ተነስቶ እጇን አነቃት። እሷም ኃይለ መንፈስ ቅዱስ ተሰጥቷት እጁን ስነጥቀው ተዘርሮ ሜዳ ላይ ወደቀ። ክብር ለአምላካችን የሆነ እግዚአብሔርን የያዘ ሰው ኃይል ይሰጠዋል። እግዚአብሔርን የያዘ ሰው ይድናል። እግዚአብሔርን የያዘ ሰው መቼም አይወድቅም። ችግር የሚደርስበት እግዚአብሔር ከሱ ጋር ነው። እግዚአብሔር ከሷ ጋር ነበር ያለው እና ስለዚህ ተዘርሮ ወደቀ። ተቆጣ። ንጉሥ ነውና እንዴት እዚህ ላይ ትጥለኛለች? እንዴትስ ልጥለኝ ቻለች? ከዚህ በኋላ በምን አይነት ሞት ልትሞች ይገባሻል? ብዙ መከራ አጥንቶባት ነበረ። በፊት በአውሬ ሊያስበላት ሞክሯል። እሳት አንድዶ በእሳት ውስጥ ጨምሯታል። ነገር ግን እግዚአብሔር ከዚህ ሁሉ መከራ ታድጓታል። መጨረሻ ላይ በምን በሞት ትፈልጊያለሽ አላት። ብዙ ሰማዕታት የኔ ጓደኞች በሰይፍ ተሰይፈው ሞተዋል፣ አስገድላቸዋል። ስለዚህ እኔም እንደነሱ ሰማዕት መሆን እፈልጋለሁ፣ ሰማዕት መሆን እፈልጋለሁ። ቅድም ሰምታችኋል። እዚህ ሊቃውንቱ እንግዲህ ወተፈጸመ ስማ ለአርሴማ እያሉ የአርሴማ ምስክርነቷ ተፈጸመ። መጠወት ነፍሳ ወመተረዋ ክሳዳ፣ ነፍሷን ሰጠች፣ አንገቷንም ቆረጧት። ከዚያም በኋላ ምስክርነቷንም ጨረሰች። የዚህ ዓለም ክብር በቃ አለፈች። እዚህ ዓለም ላይ መኖርን ተወች። ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ በመስቀል ላይ ሆኖ መከራውን ሁሉ ከጨረሰ በኋላ ወይም የተፈጸመ ሁሉ ነው ያለው። ከሰባቱ አጽርሐ መስቀል አንዱ ወይም የተፈጸመ ሁሉ ነገር ተከናወነ፣ በቃ መከራውን ሁሉ ተቋቋመው። በቀራንዮ አምጥተው በአደባባይ መስቀል ላይ ሰቀሉት። ስለዚህ መከራው ሁሉ ተከናወነ፣ ተፈጸመ። ስለዚህ የቅድስት አርሴማ ምስክርነቷ ተፈጸመ። በዚህ ዓለም ላይ ያለው ነገር ሁሉ አበቃ፣ አለቀ እያሉ ቅድም ሊቃውንቱ ሲዘምሩ ነበር እና በሰይፍ ተሰይፌ መሞት ነው የምፈልገው። እኔም እንደ ጓደኞቼ እኔም እንደ ደናግራኑ እንደ ሰማዕታቱ የእነሱን ክብር መካፈል እፈልጋለሁ። በእነሱ ክብር ልክ ከሄድ የብርሃን አክሊል እቀዳጃለሁና ስለዚህ የእነሱ ክብር ከእኔ ሊቀርብኝ አይገባም አለችና ለንጉሱ ተናገረች። ስለዚህ 2 ሮማውያን ወታደር አስነስቶ ያዟትና ሄዷል። እሱም ስትሰየፍ ለማየት በሰራዊት ታጅቦ ወደምትሰየፍበት ቦታ ሄደ። ተመልከቱ፣ የሰው ደም ሲፈስ ለማየት ምን አይነት ጭካኔ ነው! ምን አይነት አለመታደል ነው! ዛሬም አለ አይደል? የሰው ደም ሲፈስ የሚመለከት የሰው ደም ሲፈስ ደስ የሚለው በሰው ደም መፍሰስ የሚደሰት ይኖራል። የእሷን ደም ሲፈስ ለማየት የእሷን ሞት ለማየት ድርጣድስ በሰራዊት ታጅቦ እሷ ወደምትሰየፍበት ቦታ አብሮ ሄደ።
ጥቂት ጊዜ ታገሱኝ አለች እናታችን ቅድስት አርሴማ። ለእግዚአብሔር ጸሎት ማቅረብ አለብኝ አምላኬ ወይ ብላ ወደ እግዚአብሔር ጸለየች። እግዚአብሔርም እልፍ አእላፍ መላእክትን አስከትሎ እናቱ ድንግል ማርያምን አስከትሎ ወደ እናታችን ወደ ቅድስት አርሴማ መጣ። ደስ ይበላችሁ፣ ክብር ለአምላካችን። እኛም ሲቸግረን እንጥራው፣ ይመጣል። እሱ ይመጣል፣ መጥቶ ምላሽ ይሰጣል። እናታችን ቅድስት አርሴማ አለቀሰች። ፈጣሪ ሆይ ና፣ ፈጣሪ ሆይ ቅረበኝ፣ ከዚህ ዓለም ልሰናበት መጨረሻው ላይ ደርሻለሁ ብላ እግዚአብሔርን ስትጠይቅ እግዚአብሔር እልፍ አእላፍ መላእክትን ድንግል ማርያምን አስከትሎ መጣና ቅድስት አርሴማ ናት፣ ከዚህ በኋላ አንቺ በክብር ላይ ክብር ተጨምሮልሻል። በስምሽ የመጸወተ አስራት በኩራት ያወጣ ቤተ ክርስቲያንሽን ያሰራ ጧፍም ዘቢብም ማስቀደሻ እየሰጠ ስምሽን እንኳን የልጁን ስም አርሴማ ብሎ የሰየመ በአንቺ ስም የሚተማመነውን ሁሉ ምሬልሻለሁ አለ። ምሬልሻለሁ በነፍስም በስጋ ምርልሻለሁ። በስጋም የተቸገሩትን መከራ የደረሰባቸውን አንቺ ደጅ መጥተው የአንቺን ስም ጠርተው የለመኑትን ከመከራ ስጋ እፈውሳቸዋለሁ። እንዲሁም ደግሞ ከዚህ ዓለም ሲለዩ በነፍስም ቢሆን ደግሞ ሕያው አድርጌ የአንቺን ስም ጠርተው አስራት በኩራት አድርገው ምጽዋት አድርገው ሁሉን ነገር አድርገው መጥተዋልና ስለ አንቺ ብዬ ምርልሻለሁ። ኃጢአት ቢኖርባቸው እንኳን ኃጢአታቸውን አስተሰርያለሁ ብሎ ለእናታችን ለቅድስት አርሴማ ቃል ኪዳን ገባላት ማለት ነው። ክብር ለአምላካችን። ስለዚህ ነው የምናከብራት፣ ስለዚህ ነው ከፍ ከፍ የምናደርጋት። ያ ቃል ኪዳን ነው አሁን እየሰራ ያለው፣ ሌላ እኮ አይደለም። ቃል ኪዳን ተሰጥቷል። እግዚአብሔር ደግሞ ሰማይና ምድር ያልፋል ቃሌ ግን አያልፍም ያለው። እንደ ሰው የሰጠውን የሚነሳ አምላክ አይደለም። ሰው አሁን ሰጥቶ በኋላ ይነሳል፣ አሁን የተናገረውን በኋላ ይክዳል። እግዚአብሔር ግን እንደዚህ አይደለም። የተናገረውን የማያስቀር አምላክ ነው። ለእናታችን ለቅድስት አርሴማ መጣና ይህን አደርግልሻለሁ፣ ይህን እፈጽምልሻለሁ፣ ስለዚህ ይህ ይፈጸምልሻል፣ ይደረግልሻል ብሎ ቃል ኪዳን ሰጥቷት ነው ዛሬ ሁላችን እየመጣ እናታችን ቅድስት አርሴማ እያልን ችግራችንን እየነገርን የምንፈወሰው። ለዛ እኮ ነው፣ ቃል ኪዳን ስላላት እኮ ነው፣ በመከራ ውስጥ ስላለፈች እኮ ነው። ዛሬ መጥቶ የለመነ ሁሉ ድኖ ይሄዳል። የተቸገረ ሁሉ ችግሩን እዚህ ጋር አፍሶ ችግሩን ተናግሮ ይሄዳል። ነገር ግን ምላሽ ያገኛልና ያ ቃል ኪዳን ነው እየሰራ ያለው። የእግዚአብሔር ቃል የማይታበል ስለሆነ በቃል ኪዳን ነው እየተማጸነች እያማለደች እያስማለችን ያለችው። ስለዚህ እስከ ሞት ድረስ የታመንክ ሁን የሕይወት አክሊልን እሰጥሃለሁ ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው ለእንደነዚህ ያሉ ሰማዕታት ለእንደነዚህ ያሉ ቅዱሳን አባቶቻችን ነው። ስለዚህ እኛም ደግሞ እስከ ሞት ድረስ የታመን መሆን አለብን። ያለበለዚያ ክርስትና እስከ 40 ዘመን ድረስ ክርስቲያን ሆነ ከ40 ዘመን በኋላ ደግሞ ሌላ ብትሆን እግዚአብሔር የእሱ ያድርግ። ለአንድ ደቂቃ ለአንድ ሰዓት ቢሆን እግዚአብሔርን ከካድከው እግዚአብሔርን ከረሳው የእግዚአብሔር አትሆንም። እስከ መጨረሻ እስከ ዕለተ ሞት ታማኝ ሆነ ከቆየህ ታማኝ ሆነሽ ከቆየሽ የእግዚአብሔር ነሽ ነው፣ የእግዚአብሔር ነሽ። ስለዚህ የዓለም ኃላፊ መሆኑን ማየትና መመልከት ነው። የእናታችን የቅድስት አርሴማ ታሪኳን መተረክ ብቻ ሳይሆን እኛስ ምን እናድርግ ብለን እኛስ ምንድን ነው የሚጠብቀን? እኛስ ነገ ጠዋት ከዚህ ዓለም ሟች አይደለንም ወይ? ነገር ግን ሳንሞት መልካም ስራ መስራት አይጠበቅብንም ወይ ብለን መልካም ስራ ለመስራት መዘጋጀት አለብን። ያ ካልሆነ ሞት ዛሬ ይምጣ ነገ ይምጣ አይታወቅም። አባቶቻችን ሞት እንግዳ ነው ይባላል። እንግዳ ድንገት ነው የሚመጣው፣ ድንገት ነው የሚመጣው። ስለዚህ ሞትም እንግዳ ነው። ዛሬ ይምጣ ነገ ይምጣ መቼ ይምጣ አናውቀውም። ስለማናውቀው እኔ አርጅቻለሁ እሞታለሁ ያለው ይቆይና ያላረጀው ሕፃኑ ሊሞት ይችላል። እኔ ሕፃን ነኝ ንስሐ መግባት የለብኝም ስጋ ወደሙ መቀበል የለብኝም ማለት የለብንም። ሁላችንም ተዘጋጅተን እግዚአብሔርን መጠበቅ አለብን። ተዘጋጅተን ከጠበቅነው በመጣ ሰዓት ቢወስደንም እንኳን የመንግስት ወራሾች እንሆናለን። ስለዚህ እስከ ሞት ድረስ የታመንክ ሁን የሕይወት አክሊልን እሰጥሃለሁ ያለው ለእንደነሱ ነው። ይኸው ሰጥቷቸዋል፣ በክብር አቀዳጅቷታል። ለእሷ ሳይሆን ለእኛ ተርፋ መማፀኛ መማለጃ ሆና ዓለምን ሁሉ እያስማረኝ ትገኛለች ማለት ነው። ስለዚህ ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። አነሳስቶ
ያስጀመረን አስፈጸመን ወደ እግዚአብሔር ክብር ምስጋና ይግባው። የሥርዓት እግዚአብሔር የመድኃኒቱ ምስለ ለመስቀሉ ክብር ይቆየን። አሜን።